የማሚ ዘፈርስ ቲዩብ ተከታታዮች እንደምን አላችሁ? ዛሬ በአዲስ ቪዲዮ ተገናኝተናል። የዛሬው ትምህርታችን የሚሆነው ስለ ሴንቴንሶች ነው። ሴንቴንሶች በስንት ይከፈላሉ ከነ ኤግዛምፕላቸው የምንመለከት ይሆናል። ለዚህ ቻናል አዲስ ለሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ጠቃሚ ቪዲዮ ለሌሎች እንዲደርስ የላይክ በተኑን መጫናችሁን እንዳትረሱ። አሁን ወደ ቪዲዮ እንግባ። የእንግሊሽ ሴንቴንሶች ቤዝድ ኦን ዴር ስትራክቸር ለአራት ይከፈላሉ። እነሱም ሲምፕል ሴንቴንስ፣ ኮምፓውንድ ሴንቴንስ፣ ኮምፕሌክስ ሴንቴንስ እና ኮምፓውንድ ኮምፕሌክስ ሴንቴንስ ናቸው። ስለዚህ ዛሬ ደግሞ የምናየው ሲምፕል ሴንቴንስን ይሆናል ማለት ነው። ሶ መጀመሪያ ላይ ምንድን ነው ክራይቴሪያው? እንደዚህ አድርገን አሁን ሲምፕል እና ኮምፓውንድ ሴንቴንስን እንዴት ነው የምንለያቸው? ክራይቴሪያው ምንድን ነው የሚለውን እኒ የመጀመሪያው ክራይቴሪያ የሚሆነው ነምበር ኦፍ ክሎዝስ ነው። ስለዚህ የክሎዞቹ መጠን እንትን ዲተርማይን ያደርገዋል ማለት ነው፣ ሲምፕል ይሁን ወይስ ኮምፓውንድ ይሁን የሚለውን። ሰከንድ ዋን ደግሞ ታይፕ ኦፍ ክሎዝስ ምንድን ናቸው እነዚህ ታይፕ ኦፍ ክሎዝስ የምንላቸውን የሚለውን አሁን እኔ ሁለት የክሎዝ አይነቶች አሉ። የመጀመሪያው ኢንዲፔንደንት ክሎዝ እና ሁለተኛው ዲፔንደንት ክሎዝ ናቸው ማለት ነው። ስለዚህ ፈርስት ዋን ኢንዲፔንደንት ክሎዝ ምንድን ነው የሚለውን እኔ ኢንዲፔንደንት ክሎዝ የምንለው ሳብጀክት እና ፕሬዲኬት ያለው ሲሆን ይህንን ሁለቱን ኮንቴን የሚያደርግ ነው። ከስሙ ለመረዳት እንደምንሞክረውም ኢንዲፔንደንት ማለት ጥገኛ ያልሆነ ማለት ነው። ስለዚህ ይህ ክሎዝ ብቻውን ትርጉም መስጠት ይችላል ማለት ነው። እና ይህ ኢንዲፔንደንት ክሎዝ it gives a relatively a complete thought ምንድን ነው ማለት ነው? ሙሉ ትርጉም ይሰጠናል ማለት ነው። እንዲሁም it can be a sentence or a part of sentence ሴንቴንስም ሊሆን ይችላል ወይም part of sentence ሊሆን ይችላል። ሴንቴንስ ሊሆን ይችላል ያልነበት ምክንያት ሙሉ ትርጉም ስለሚሰጥ ነው። a part of a sentence ደግሞ ያልነበት ምክንያት አሁን ኮምፓውንድ ሴንቴንስ ላይ አንዱ ሴንቴንስ ብቻውን ብንነጥለው it's independent clause እንዲሁም ትርጉም ይሰጠናል። ስለዚህ part of a sentence ነው ማለት ነው። ሁለተኛው ደግሞ ዲፔንደንት ክሎዝ ነው። ዲፔንደንት ክሎዝ ደግሞ የምንለው ከስሙ እንደምንረዳው ጥገኛ የሆነ ክሎዝ ነው ማለት ነው። ማለትም ብቻውን ትርጉም አይሰጥም ማለት ነው። it consists of a subordinate conjunctions like who, which, why, when and etc። ስለዚህ ዲፔንደንት ክሎዝ የምንላቸው በቀላሉ ከኢንዲፔንደንት ክሎዝ የምንለይበት ዋነኛ ቱል ምንድነው? ሰቦርዲኔት ኮንጃክሽኖችን ይጠቀማል ማለት ነው። እነሱም ሁ፣ ዊች፣ ዋይል፣ ዌን እና ሌሎችም ማለት ነው። it is only the part of a sentence it doesn't give a complete thought ማለትም ሙሉ ትርጉም አይሰጥም። የፓርት ኦፍ ሴንቴንስ ሆኖ ነገር ግን ሙሉ ትርጉም የማይሰጥ ነው ማለት ነው። ስለዚህ ይህንን ዲፔንደንት ክሎዝ እንለዋለን ማለት ነው። አሁን ደግሞ ወደ ዋናው ትምህርታችን ስንገባ የመጀመሪያውን የሆነውን ቤዝድ ኦን ዴር ስትራክቸር የሴንቴንስ ታይፕ የሆነውን ሲምፕል ሴንቴንስን እኒ ሲምፕል ሴንቴንስ የምንለው ሳብጀክት እና ፕሬዲኬት ኮንሲስት የሚያደርግ ነው ማለት ነው። ብዙ ጊዜ የሚመስለን ሲምፕል ሴንቴንስ እና ሌሎች ሴንቴንሶችን ለመለየት ሌንግዝ ዲተርማይን ያደርጋል ብለን እናስባለን። ነገር ግን የሴንቴንሱ ርዝመት ወይም ረጅም ቢሆንም አጭርም ቢሆንም ሲምፕል ይሁን አይሁን የሚለውን ዲተርማይን አያደርግም ማለት ነው። ስለዚህ ረጅም ቢሆንም ሴንቴንሱ ሲምፕል ሴንቴንስ ሊሆን ይችላል። ሁለተኛ ደግሞ ሲምፕል ሴንቴንስ ኮምፓውንድ ሳብጀክት እና ፕሬዲኬትም ሊኖረው ይችላል። ማለትም ሁለት ሳብጀክት እና አንድ ፕሬዲኬት ሊኖረው ይችላል። ሶስተኛው ደግሞ ኮምፓውንድ ሳብጀክት እና ኮምፓውንድ ፕሬዲኬትም ሊኖረው ይችላል። ማለትም ሁለት ሳብጀክት እና ሁለት ፕሬዲኬት ማለት ነው። ኤግዛምፕል እኒ በመጀመሪያው ላይ ሳብጀክት እና ፕሬዲኬት በሚለው ላይ ኤግዛምፕል እኒ he is an engineer አሁን እዚህ ሴንቴንስ ላይ አንድ ሳብጀክት ነው ያለው፣ እሱም ሂ የሚለው ሲሆን ፕሬዲኬቱ ደግሞ ኢዝ ኤ ኢንጂነር የሚለው ነው ማለት ነው። የኮምፓውንድ ሳብጀክት እና ፕሬዲኬት ላይ ደግሞ ማይ ብራዘር ኤንድ አይ ክሊንድ ዘ ጋራጅ ቢፎር ላንች። አሁን እዚህ ጋር ደግሞ ሁለት ሳብጀክት ነው ያለው፣ ማለትም ኮምፓውንድ ሳብጀክት ማለት ነው። የመጀመሪያው ምንድን ነው? ማይ ብራዘር ነው። ሁለተኛው ደግሞ አይ የሚለው ነው ማለት ነው። ፕሬዲኬቱ ደግሞ ፕሬዲኬት ስንል ከሳብጀክት ውጭ ያለው ማለት ነው። እሱ ምንድን ነው? ክሊንድ ዘ ጋራጅ ቢፎር ላንች የሚለው ነው ማለት ነው። የመጨረሻውን ደግሞ ኮምፓውንድ ሳብጀክት እና የኮምፓውንድ ፕሬዲኬት ደግሞ እኒ the manager and the assistant reviewed the budget and scheduled the meeting
አሁን እዚህ ላይ the manager and the assistant የሚለው ሁለት ሳብጀክት ሲሆን both ሳብጀክት አለው ማለት ነው። ከዛም በመቀጠል reviewed the budget and scheduled the meeting ስንል ደግሞ ሁለት ፕሬዲኬት አለው ማለት ነው። እና እነዚህን two pair of ሳብጀክቶች እና pair of ፕሬዲኬቶችን ኮኔክት ያደረገልን ኤንድ የሚለው ነው ኤንድ የሚለው ወርድ ነው ማለት ነው። ስለዚህ አሁን እዚህ ጋር እንደምናየው ሲምፕል ሴንቴንስ ነው፣ ነገር ግን ይሄ ሴንቴንስ በጣም ረጅም ነው ማለት ነው። ማለትም ረጅም ስለሆነ ሲምፕል ሴንቴንስ አይደለም ብለን ዲተርማይን ማድረግ አንችልም ማለት ነው። እስቲ አሁን ይህንን ሴንቴንስ ልክ እንደ ቦነስ ይህንን ሴንቴንስ ወደ ኮምፓውንድ ሴንቴንስ እንቀይረው። the manager reviewed the budget and the assistant scheduled the meeting። አሁን እዚህ ጋር ኮምፓውንድ ሴንቴንስ ነው ማለት ነው። ምክንያቱም ሁለት ኢንዲፔንደንት የሆኑ ሴንቴንሶችን አብረን አንድ ላይ አጣምረን ስለሆነ አሁን እዚህ ጋር ያደረግናቸው፣ ስለዚህ ኮምፓውንድ ሴንቴንስ ያስብለዋል ማለት ነው። But when we look at the above sentence ግን the manager እና the assistant reviewed the budget ይላል። አሁን እዚህ ጋር እሺ ሊሆን ይችላል ምንድነው ፉል የሆነ ወይም ፉል የሆነ ቶትን ኤክስፕረስ ያደርግልናል። ነገር ግን ኤንድ ብሎ ስኬጁል ሚቲንግ የሚለው ግን ብቻውን ቢቆም ትርጉም አይሰጥም ማለት ነው። ስለዚህ አሁን እዚህ ጋር ሲምፕል ሴንቴንስ ነው ያልንበት ምክንያት ለዛ ነው ማለት ነው። ነገር ግን አሁን ይህን ሴንቴንስ በቀላሉ ወደ ኮምፓውንድ ሴንቴንስ ከቀየር ነው በኋላ ማናጀር ሪቪውድ ዘ በጀት የሚለው ብቻውን ቢቆም ትርጉም ይሰጠናል። እንዲሁም ኤንድ ብለን ደግሞ ቀጣዩን ደግሞ ሴንቴንስ ስናየው ወይም ክሎዝ ስናየው ዘ አሲስታንት ስኬጁልድ ዘ ሚቲንግ፣ አሁን ይህም ብቻውን ቢቆም ትርጉም ይሰጠናል ማለት ነው። ስለዚህ ይህ ኮምፓውንድ ሴንቴንስ ይሆናል ማለት ነው። የዛሬው ትምህርታችን ይህንን ይመስላል። በቀጣይ ደግሞ ወይም ፓርት 2 ላይ ደግሞ ስለ ኮምፓውንድ ሴንቴንስ ኢን ዲቴል የምናይ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የዶላር ምልክት ተጫኑ፣ እንዲሁም ለሌሎች ጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ሰላሙ አለይኩም ወራህመቱላሂ